ያተኮርክበት ነገር ህይወትህን ይካፈላል። በቃ ይሄን ሰው ሁሉ ቢያውቀው በጣም ደስ ይለኛል። ህይወትህ የሚፈሰው ወደምታተኩርበት ነገር። ነገሩን ወደድከው ጠላው አይደለም ጥያቄ። ካተኮርክበት፣ ደጋግመህ ካሰብከው፣ ካወጣው፣ ካወረድከው፣ ሪሰርች ካደረግከው፣ ጥያቄ ከጠየቅ፣ ስለ ጥያቄው የተጻፈው መልስ ካነበብክ፣ እዛ ላይ ከቆየህ ህይወትህ ወደዚያ ነገር ነው የሚፈሰው። ችግር ከሆነ ነገሩ ምን ይሆናል ማለት ነው? ህይወትህ ወደምትጠላው ችግር ይፈሳል። ነፍስ ትዘራበታለህ፣ ኃይል ትሰጠዋለህ፣ ያድጋል፣ ይባዛል። ችግርህ እንዲባዛ እንዲያድግ የምትፈልግ ከሆነ አተኩርበት። ችግርህ እንዳይባዛ እንዳያድግ እንዳይጠነክር የምትፈልግ ከሆነ እውቅና ስጠው፣ አትክደውም። አለ ፋክት ነው መሬት ላይ ግን ትኩረት አታርግበት ነው። ትኩረትን ከዛ አንስተ ይልቅ ልትገነባውና ልታሳድገው የምትፈልገው የህይወት አይነት ላይ ኢንቨስት አድርገው ነው። ምክንያቱም ትኩረት ማለት ህይወት ማለት ነው። ህይወትህን ኢንቨስት የምታደርገው የሚጠቅምህና የምትወደው ነገር ላይ ነው እንጂ የምትጠላውና ልታስወግደው የምትፈልገው ነገር ላይ መሆን የለበትም። ዳትስ ኢት። ትኩረት ህይወት ነው። ያተኮርክበት ነገር ህይወትህን ይካፈላል። ህይወትህን የተካፈለ ነገር ያድጋል፣ ይበዛል፣ ይራባል። ችግር ላይ ካተኮርክ ችግርህን እየመገብከው ነው የምትሄደው። ከችግር ላይ ትኩረትን ብታነሳና አሁን እንግዲህ ይሄ ልምምድ ነው፣ በመለማመድ የምታጠነክረው ነገር ነው እንጂ በአንድ ቀን ስለወሰንክ ጥርስህ ስለነከስክ የምታደርገው ነገር አይደለም። ይልቅ ትኩረታችንን ከችግሮቻችን ላይ ብንወስድና ልንገነባ በምንፈልገው ነገር ላይ ብናረግ ያ ያተኮርንበት ነገር እያደገ ይሄዳል፣ እየተባዛ እየጠነከረ ይሄዳል። that is the conclusion